ታሟል በኢየሱስ ሰይፉ ልቀይቀው ማረህ አወከኝ አይደል ነበር አርባዎቹ ለጥፋታቸው ተባሉ። ነገ ቁርሴን ለመስራት በጧት ስለምትነሽ ተነሻውን ግቢ። አባቱ በእናትህ 50 ብር ከፍለህ ሙሉ ባል ልሻው እንዴ? በቃ በእናትህ ኧረ ሄድ በእናትህ። አተ ዛሬ ተሸክሮ ኧረ እንደ ሞላ ቆራሰተ በእናትህ ሳታ ተመልሷል ይላል። ዋሂራ ዋንታና ሜራ ምን ማለት ነው? ጭብጨባ አይጥለኝም ማለት ተመልሰናል። ያረዳል ይለያል ለመሰሰልም ያንጸባርቃል። በጣም ሰላም እንደምን ከረማችሁ የሳሚ ቲዩብ ቤተሰቦች፣ ሁሉ ሰላም ሁሉ አማን ነው። እኛ ጋር ሁሉ ሰላም ነው። ዛሬ ባበዱ በአዳዲስ አስቂኝ ቪዲዮዎች ከች ብለናል። ከናንተ ምን ይጠበቃል? መሳቅ ብቻ። ጥርሳችሁን ወልወል አድርጋችሁ ፈገግ እያላችሁ ከች ማለት ነው። ሰሞኑን የምሰራቸው ቪዲዮዎች እንደተመቻችሁ ነግራችሁኛል። እንቀጥላለን። ዛሬ ይህንን ቻናል ሰብስክራይብ ሳታደርጉ የምታዩ ሰዎች የደውል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ በመሆን ከኛ ጋር ይቆዩ እንላለን። ዛሬም እንደተለመደው እንስቃለን፣ እንጮታለን፣ ሐሳብ እንሰጣለን፣ እንደስታለን። ሁሌም እዚህ ዩቲዩብ ሲመጡ ሳቅ፣ ደስታ፣ ጨዋታ፣ ፌሽታ ነው እንላለን። ዳይ ወደ መጀመሪያው ቪዲዮ። እርግጠኛ ነኝ አንደኛ ነው የወጣችሁ። እንደዛ ባይሆንማ ፊት ለፊቴ እንዲቀብርር ብላ ተቀመጠም ነበር። ምን ይተረከመኝ? አንደኛ ቆጣሽ ፈለግሽው እገዛልሻለሁ ያስባል። ሰክሬ ነበር እንዴ? እንደዛማ መሆናል። ደሞ ሲያቀብጠኝ አስጠኝ መቅጠሪ መጠጡ ከነባርማኑ ነበር እንዲጠጣውት። በቃ ለቀልኝ ወሩ ሙሉ ጧት የተነሳው ካልገባ ላይ ሳትነሳ ቁርስ ላቀርብላት ደሞ እንደ ጎብስ ተማሪ መስማማቴ በስንፍና እንዴት ብታምንበት በኢየሱስ ለካ አሁን ገባኝ። እሷ አንደኛ ወጣለሁ ብላ ተስማምታለች። እቺኛዋ ደግሞ አንደኛ ካልወጣው ወሩ ሙሉ ቁርስ ሰራልሻለሁ ብላታለች። በድድብና ይሄ ምን ያህል ብትተማመን ነው እንደዚህ ገዛልሻለሁ ያለች። አሁን እንዴ ብዬ ነው 38ኛ ወጣው ይምላ ወይ ይሰማይ። የጧት እንቅልፍሽን ሸጠሽ በላሽ። 38ኛ በምን አፌ ነው 38ኛ መውጣቷን ምነግራት አለች። እቺ ደግሞ አስጠኝቻ 38ኛ ከወጣች ባላስጠናትማ ከሀገር ነበር ማለት ነው። ጭራሽ ያስጠኝማላት እንደሞ ከሜሪ ሳይሆን ከፈጣሪ ጠብቅ። አሜን። እውነት ነው። ሰማይን ያስጠና ምድር አትከፍል። እውነት ነው። ስንተኛ ወጣሽ? አልፈሻል እኮ። ስንተኛ ወጣሽ? አለፍሽ ሜሪዬ። ዋና ማየት ያለብሽ እኮ ጆጆ ስንተኛ ወጣ እንዳለፈች ብቻ ንገረኝ። 3.8 ነው ያመጣው። 3.8 ማለትማ 38ኛ ነው የወጣሁት። yes 38ኛ ከስንት ተማሪ ነው? ትምህርት ስንጀምር 80 ነበር። አርባዎቹ ለጥፋታቸው ተባሉ። ነገ ቁርሴን ለመስራት በጧት ስለምትነሽ ተነሻውን ግቢ። እኔስ? አንተ ደግሞ አንተን ራስን የሚያስጠና ጥሩ አስጠኝ ሂድና ፈልግ። ላስጠኙ ይከፍሉልኛል። ወጣ ተዋውሎ ስለነበር ነው እንጂ ሁለት የተማማጭ ግን ታመጅቶኛል። አንተ ራሱ አስጠኝ ይቀጠር አላለችው። ኧረ በዝባ ሌላ ታሪክ እና ሜሪ ሌላ ታሪክ ውስጥ ናቸው። ደግሞ ተነሳ ትጨፍራለች። እኔ ግርመኝ አርባዎቹ ለጥፋታቸው ተባረው ነበር። እሺ 38ኛ ወጣ አለፈች። ሪኒጋ What are you saying? What are you saying? What is he saying? ኢትዮጵያ ትምህርት ስርዓት ከ40 38ኛ ወጣ አለፈች። አቨሬጁን ነው ማየት ያለብን። እውነት እናንተ ቤተሰቦች አቨሬጁን ነው ማየት ያለባችሁ። I'm here to tell you right now. We don't care. Let me tell you, we don't care. እንቀጥል። እሺ ወደ ቀጣዩ ቪዲዮ ፈታ እያለ ለቅሶ ነው። emotional damage እኔ በዚህ ከሳኩኝ እሺ አሁን እሺ ላይቭ ስትሪም ነው ያደረገች የነበረው። እኔ እኮ ዘመነን በጣም ዘመነን። አሁንማ ለቅሶ በላይቭ ስትሪም መሆኑ አይቀርም። በዚህ አከይ ኧረ ተው ሟች እንኳንም ይሄንን ሲያይ ሞተ ማለት አሁን ነው። በፈጣሪ ስም እንዲህ ጭራሽ ደግሞ ሰልፍ እያስገባቻቸው ነው ምናምን ነገር። ወይ ሀዘኗ ከፍ ነው።
እንደዚህ ያዘነ የለም። አረግና አብሻ ታስተዛዝኑ እኛ እሺ አሁን በዚህ በሞተ ሰው በስቅ ሲሆን ልታስገቡኝ ነው ምን ላጥ This not fair እንቀጥልሽ ወደ ቀጣዩ ቪዲዮ እስኪ ከቲጂ ጋር ባገኛት ምን እጠይቃታለሁ ብላችሁ ታስባላችሁ? እኔ መጠየቅ የምትፈልጉ እሺ ጨበሪ እሺ ቲጂ ትክክለኛ እድሜ ስንት ነው? ምን አገባ ግርናት ኤልጃውን በሀሳቡ ምን አለ እጄን በቆረጠው ላነሳስል መብረቅ ተምዘግዝጎ በመታኝ ምን አለ ቲጂ ዝም ብለሽ 21 ብትዩ ሞራሉ ነክስ ይሄ ልጅ ካሁን በኋላ በሽልማት አይጠይቅም አይደለም እንዲህ በነፃ በሽልማት ትሸለማለህ ጠይቅ ሞራሉ የመጠየቅ ሞራሉ ይነካሽ በፈጣሪ ስትጂ ምን አገባ በርግጥ እናቃለን አርጊተሻል ማለቴ ያው ገና ልጅ ነሽ ማለቴ ያው 21 ዓመትሽ ነው አይደለም 21 ነው አይደለም ማለቴ ያው አይደል እኔ እንጃ እኔ ምን አውቃለሁ ስንት ዓመትሽ እንደሆነ ግን ልጁን ግን ሞራሉን ከትልቅ ሰው አይጠበቅም ምክር ነው ማለፍ ያለብሽ እኔ እኮ ብለሽ መምከር ሲገባሽ እንቀጥልሽ ፋሚሊ ያለው ተከታዩ ከመቀበጣችስ ይሻላል ያው ሰላም ነገር ምንድነው እናትህ ተራገሙ ነው ሰፈር ጋር ነው እንጂ በእናትህ ምን በሸሩት ዝም ብሎ ነው ኧረ በስመ አብ አንዴ ቢዝነስ አይዲያ መጣልኝ ለምን ዘናረክ እኔ ከቤት ባል ይዤ እመጣለሁ አንተ ገንዘብ ያሽቶናል እኔ ባሉን ይዛለሁ ከዛ ያሽናል ይሄን ገንዘብ ማሸናት አዎ በዚህ ውሃ እየሸጡ በዚህ ማሸናት ይወጥሯል ይሸናል ሰው ያራዳል ይመስ ቶሎ በል እንጂ በእናትህ አንተ አባቱ በእናትህ 50 ብር ከፍለህ ሙሉ ባል ልሻው ነው እንዴ በቃ በእናትህ ኧረ ሄድ በእናትህ አንተ ዛሬ ተሸክሯል ኧረ እንደ ሞላ ቆራሰ በቃ አይ መራ ቶሎ ና ደግሞ ኧረ ፍላጎት ሽንቱን ላይ ነበር የቢዝነስ አይዲያ ነበር አይዲያው ከሸፈ አይዲያው ተኮላሸበት እሺ ምን ይላል ለሽንት ተሰዋው ጀግናው ልበ ቆራጡ ፍላጎት ለሽንት ተሰዋ አረ በዝባ የሚገርም ክሬቲቪቲ የምሬ ነው የሚገርም ጀግና የሆነ ክሬቲቪቲ ነው ተመችቶኛል አጨብጭበናል ይላል ለማንኛውም እየተዝናናችሁ ቪዲዮን እስከ መጨረሻ ማየት አይርሱ አሁንም እንስቃለን ገና አላለቀም ግን ሰብስክራይብ እያደረጋችሁ እንቀጥል ወደ ቀጣዩ ዘና የሚያደርግ ቪዲዮ አመቼ ነው እንደዚህ ምን ቆየው እህ ቻፕስቲክ ከተማ ነው ነው የሚስመው ማለት ገመችስ አንተ ራሱ ሄደ ከጎረቤቷ ጋር ኧረ በእናትሽ እንዴት አማል እንዴ እኔ እንደዚህ እዚህ ጋር ግን ይህን ቻፕስቲክ የገዛሁት እኔ የሚስመው ገመችስ ያው ምን ለማለት ተፈልገው ነው አጀት ባምሊ እሺ እንቀጥል እንደዚህ ያደርጋለሁ ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ ነው አንቺ ምን ነው አንተ አሰማ ነይ እባክሽ እዚህ ወሬ አንቺ ወሬ የሚሰማ ሰው የለም ቡና ስጠሪ ደግሞ ባይላ ሚስጠራልሽ ባህል ላይ የምታተኩሪው ነገር ምንድን ነው አንተ አትሄድም እንዴ ኧረ ስራ ላይ ነው ወንድሜ ምንድን ነው የምትለኝ እንዴ ስራ እየሰራሁ አይደል እንዴ የልልልሽ ፓርኪንግ ሆኖ መጣ ሎሪ ብሎ ጭራሽ ፓርኪንግ ሆነ እንደዚህ አይነት ሎሪ ሟች ሆነ ጀለስ ካላችሁ ይሄን ቪዲዮ ላኩለት አንተ ምን ወሬኛ ስንት አይነት ሰው አለ በእናትሽ ኧረ ነይ እንሂድለት በእናትሽ ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ እሺ ገመችስ ጋር አዎ ይጃ ቁራሊ ገመችስ ጋር አንተ ሎሪ ልሞት ነው እንዴ ማን እኔን ሎሪ ልሞት ምን ሆነ አረ ጭራሽ ሎሪ ልሞት ነው ቁራሊ ሆነ አረ ወገን ያስተዛዝበናል
ያስተሳስበናል። ለወሬ ሟሽ ከመሆኑ የተነሳ ፓርኪንግ ሆነ ተመላለሰ። ጭራሽ አሁን ቁርሚ ኧረ ክሬቲቪቲ ሌላ ታሪክ የምር ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል የምትወሩት እኔ በሰማው እንጂ ቢሰማችሁ ምን ችግር አለ? ምን ማለት ለስማችሁ ወሬ የወሬ ጥማት አለብኝ ነው ተቃጭቻለሁ። የወሬ ጥማት አለብኝ አለ። በቃ የወሬ ጥማት ያለባችሁ ሰዎች ይሄ ቪዲዮ ይላክላችኋል። በቃ ተናገሩ። የወሬ ጥማት አለብን፣ ተረዱን፣ የልባችንን በሉ በቃ እንረዳ። እንዲቻላለን ሪሊኒ ጋር እንቀጥልሽ ወደ ቀጣዩ ቪዲዮ። መድኃኒዓለም ከእኔ ያውጣ። አሜን። ውሻ ነው ብለው አትጠራጠር። ለእናትህ ኑርላት ወንድሜ፣ ለእናትህ ኑርላት። መልካም ጠጋ ይላል። ካዩ ሰምተሃል? ቀልዱስ ቀልድ ነው። ሰምተሃል? ለእናትህ ኑርላት። ሰምተሃል ብራዘር? ስለዚህ ከቤት አትውጣ፣ ከቤት እንዳትወጣ። ሰሞኑ ዋው የሚባሉ ነገሮች እየተደረጉ ስለሆነ አትውጣ። እውነት ነው። ተደበቅ። ፈሪ ለእናቱ የሚባል ነገር አለ። እኔ ምክር ነው እሱ የመከረ ምክር። እኔ ትንሽ ሰፋ አድርግቼ ምንድን ቦልቀቅ አድርጌ የነገርኩሽ ማለት እንዳይከፋ። እንቀጥለኛም ወደ ቀጣዩ ቪዲዮ። ማንዴላ ይላል ታሟል። በኢየሱስ ሰይፉ ልጠይቀው ጨርሶ ማረህ አወከኝ አይደል? ማንዴላ እንዴ አብዱኪያ መርካቶ ሰፈሬ አብዱኪያ አላለም ሰይፉን። ማንዴላ አጭሰ ነው ታመ ነው አወከኝ ብሎ ደግሞ በቃ ሰይፍሻ የሚገርም ሲል አብዱኪያ መርካቶ ሰፈሬ አላለም። ታምህም ትቀልዳለህ ታምህም ማለት ነው። ሌላ ታሪክ ውስጥ ደግማን ፋሚሊያን እንቀጥል። እንግዲህ ዛሬው ደስ ሁሌ እኔ ጋር ስትመጡ ሳቅ በሳቅ ነው። በቃ ሳቅ በሳቅ እንስቃለን። ተፍታ ዘና ለቀቅ ነው ማድረጋችሁ። እንቀጥል። ቀልዶ ቀልላ ሳቅ 10 ሺህ ይሸልማል ይላል። ሽንት ቤት ነኝ እቀዝናለሁ፣ አራለሁ ገና ምን አገባ አንጀቴን ነው ማራው። 10 ሺህ ስጠኝ ወንድም። አሞኝ ነው አመመ ነው ወንድም አራው እኔ አልቻልኩም። ኧረ በኢየሱስ መጀመሪያ ስቃል ሲጀመር ስቃችኋል። ገና ቀዝናለሁ። 10 ሺህ እኮ ነው ወንድም 10 ሺህ ነው። ቪዲዮ ላብራው አሁን ላሳየህ። ኧረ በሚካኤል በቃ አሸንፋል። ቃለማ እናቴን ትሙታውን አሁን ቆይ እሺ፣ ለዚህ ቀን 10 ሺህ ልታስቡ ይስቃችሁ። አንተ ዝስቅ ነው የሳኩት። የስ ልጅ እኔ አሁን ስለላኩኝ እናንተ ናችሁ። ኧረ እባክህ አይደለም። 5 ሁላችን 10 ሺህ እኮ ነው የምልከው። ደከመኝ፣ እናቴን ደከመኝ። አስላካቸው። እኔ ያለውን ነገር መድገም አልፈልግም፣ ግን ለ10 ሺህ ብር አለ ቪዲዮ ላብራለ። ውፍ በኢየሱስ አንዳንድ ሰዎች ግን ትችላላችሁ። በቃ እግዚአብሔር በኢየሱስ ስም እንዲህ አበሻ ለ10 ሺህ ብር እንዲህ እኔ አልቻልኩም። እንግዲህ በጣም እንደተዝናናችሁ ተስፋ አደርጋለሁ። እስቲ ደግሞ ዛሬው የሳቅ በሳቅ የመጨረሻ ቪዲዮአችንን እንመልከት ይላል። እስቲ ቪዲዮ መጥቷል። እንግዲህ እንመልከት የመጨረሻ ቪዲዮአችንን። እስኪ ይሄን ቪዲዮ ይወስ ሰላም ነው ብራዘር? ሰላም ነው ብራዘር አለው። የቲክቶክ ቪዲዮ እየሰራው ነበር። አንተ ጠይቀል ጠይቃል። እሺ፣ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። ይታው አንዳንድ ሰው ግን ለመሬት ቅርብ የሆነችው ፕላኔት ምን ትባላለች? እኔ በበሽታ አይሳቅ እንዳስቁ ቪዲዮ ስታዩ
ሳቅ በሳቅ የሪያክሽን ቪዲዮአችን ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከወደዳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይጠብቁን። ሁልጊዜም እንደምንለው የሳሚ ቲዩብ ነው። ቸር ሰንብቱ።